እኔ ግንባሩን ስራ ነባላለሁ 20 ሊትር 10 ሊትር ይዤ ወደ ወንዝ እየሄድኩ ከወንዝ ቀድጄ አምጥቼ 5 ደቂቃ ይወስዳሉ ጀረኪና ይዤ ሲሄድ 5 ደቂቃ ተሸክሚው ስመጣ ያው ሸክምም ስላለው የተወሰነ ይጨምራል 7-8 ደቂቃ በከብቶች ይጠጡበታል ውሃ ሽንታቸው ይሸኑበታል አዛባው እዛው ላይ ጠዋት ለዛውም ከአውሬ ጋር ተጋፍተን በጠዋት 12 ሰዓት የገባው ውሃ እንጃውን የሰው ቀተን እንኳን አንሰጥ የመጀመሪያው ልጄና እኔ የብዙ ጊዜ ታማሚ ነን በውሃ ምክንያት አሜባ ነው ጃርዲያ ነው እዛ ቦታ ላይ ያቆረው ውሃ ስላለ የወባ ትነኝ ነው ወባ ነው እየተባለ ይሄ የነጭ ባህር ዛፍ ቅጠል እየተባለ ያው ጭንቀቱ የሚወራ አይደለም በተለይ ለኔ ምንም መስሎ ባይታየኝም ልጄ ሲታመም በጣም ነበር ምጎዳው ንጹህ ውሃ መጠጣታችን ደግሞ እንደዚህ አጣርተን መጠጣቱ ካሜባ ከጃርዲያ ውስጥ ከሚፈጠሩ ኢንፌክሽኖች ምናምን አሁን 8 አመት 7 አመት ከምናምን ጀምሮ ከነዚህ ሁሉ ነፃ ነን በእድሜ እንዲህ አይነት ነገሩ ማየቱ በጣም ደስ ያለኝ እኮ ነው ደግሞ አሁን እሱ ልፋት የለበትም እና በጭርቆ ለቀልድ አምጥቶ በጭርቆ ተቀብሎ ሲጠጣ ሳይ ራሴ እንደጠጣው ነው ደስ የሚለው እና በጣም ነው ደስ ያለን የትኛውም እንግዳ ቢመጣ የትኛውም ሰው ቢመጣ ከሱ አሳልፈን አምጥተን ተነዋ በጭርቆ ምንሰጠው ያ ሰው እንኳን ይደሰታል ለምሳሌ ያላቸው የሚያገኙት በቀን የሚያገኙት 150 ብር ነው ያ 150 ብር አሉነ ቦታ ላይ እየዋለ ቤት ውስጥ ቤተሰባቸው ሁሉ በችግር ይወጥቃል ዝምብለን ምክር ዝምብለን ያው ህይወትን ሰብካቸውና ሆነ ምን ሰጣቸው ነገር የለም ድርቀት አለ You know, when they get a filter, the community says, the church is here for us. That opens doors. One of the place that we serve with the Samaritan Spurs, filter is here at Anzanabat. Last year, we got a piece of land. After requesting for 4 and more years, a piece of land to build the church. When we take that request to the government, they said, oh, these are the people who give us filter to our community. About 10 families, they come to know the church. They become believer. And in that place only, by the way, that become a bridge to preach, to bring many to Christ, and to have a piece of land for our church. ያውን የምመኘው ሁሉም በክርስቶስ ቢሆን ያለውበት ቤተ እምነትም ደግሞ ቤተ ክርስቲያን የለኝም እንደው ትልቅ ህንጻ ተሰርቶልኝ ባይ ብናመልክ የመዝሙር መሳሪያዎች ቢገቡ በጣም ደስ ይለኝ የመኖሬ ትርጉም ነው ደስ ይለኝ አንድ ሰው ካለ ማገልገልም ያለበት እንዴ ነው